ሰላም የናሽናል አይዲ ቤተሰቦች፣ ዛሬ በጣም አስፈላጊ የሆነ መረጃ ይዘንላችሁ መጥተናል። የፊታችን ሰኞ ማለትም ሰኔ 2 የአገራዊ መውጫ ፈተና የሚጀመር ሲሆን በፈተናው ወቅት ተማሪዎች ለፈተና ሲመጡ በአስገዳጅነት ይዘው መምጣት ካለባቸው ነገር አንዱ የፋይዳ ብሔራዊ መታወቂያ ሲሆን ተፈታኞች የትኛውን የፋይዳ መታወቂያ አማራጮች ቢይዙ ተቀባይነት ያገኛሉ፣ የቱንስ የመታወቂያ አይነት መያዝ አይፈቀድላቸውም የሚለውን በዛሬው ቪዲዮ እናወራበታለን። በመጀመሪያ ይህን ጠቃሚ የመረጃ ቻናል ፎሎ፣ ላይክ እንዲሁም ለመውጫ ተፈታኝ ለሆኑት ወዳጆቻችሁ ሼር በማድረግ ይጀምሩ። ተፈታኞች የፋይዳ መታወቂያ በምን መልኩ መያዝ ይችላሉ? የመጀመሪያው በኢትዮ ቴሌኮም ወይንም የኢትዮ ፖስታ አገልግሎት አማካኝነት የታተሙ የፋይዳ መታወቂያዎች በአንደኝነት ተቀባይነት ያላቸው ሲሆኑ ቢቻል ይህን ይዞ መገኘት የተሻለ ነው። ሁለተኛ ኢፋይዳ የሚባለው ሲሆን ይህንንም በፋይዳ አፕ፣ በቴሌብር እንዲሁም በሲቢኢ ብር ሞባይል መተግበሪያ ላይ ኪውአር ኮድ ስካን በማድረግና ዳውንሎድ አድርጎ በወረቀት አሳትሞ መያዝ ይቻላል። ተፈታኞች በፈተና ወቅት በምን መልኩ ይዞ መቅረብ አይፈቀድላቸውም ለሚለው ጥያቄ ደግሞ በስልክ የዲጂታል ኮፒ ይዞ መገኘት አይቻልም። ይህም ማለት በወረቀት ወይንም በካርድ መልክ መያዝ እንጂ በስልክ ይዞ መቅረብ አይፈቀድም ማለት ነው። እንዲሁም የፋይዳ መታወቂያ ተመዝግባችሁ የፋይዳ ቁጥር ያልደረሳችሁ ወይንም የጠፋባችሁ ባዮ ላይ ባለው ሊንክ በመጠቀም በቀጥታ እኛን ማነጋገር ይችላሉ። ለሁላችሁም የ2017 ዓ.ም የመውጫ ፈተና ተፈታኞች በሙሉ መልካም ፈተና እንዲሆንላችሁ ከልብ እንመኛለን። በቀጣይ በጠቃሚ የመረጃ ቪዲዮ እስከምንገናኝ መልካም ጊዜ ይሁንልዎት።